የይለፍ ቃል ወይም ፓስወርድ ጥበቃ። ሰላም ጤና ይስጥልን የቤተ ጉራማይሌ ቤተሰቦች እና በመላው ዓለም የምትገኙ የማህበረሰባችን አባላት። በዛሬው የዲጂታል ዓለም ህይወታችን በሙሉ ወይም በከፊል ከስልካችንና ከኮምፒውተራችን ጋር የተሳሰረ ነው። ነገር ግን የእርስዎን የግል ህይወት፣ የባንክ አካውንት፣ የማህበራዊ ሚዲያ ገጾች ደህንነታቸውን እንዴት እየጠበቁ ነው? ዛሬ ስለ ዲጂታል ደህንነት በተለይም ስለ ይለፍ ቃል ወይም ፓስወርድ በጥቂቱ እንነጋገራለን። ለዚህም ይረዳን ዘንድ በስክሪኑ ላይ የሚታየውን ኪውአር ኮድ ስካን በማድረግ የቤተ ጉራማይሌን የዲጂታል ደህንነት መሳሪያዎች ስብስብ ፕላትፎርም ይወዳጁ። ለመሆኑ የይለፍ ቃል ወይም ፓስወርድ ምንድን ነው? በአጭሩ የይለፍ ቃል ማለት ወደ ዲጂታል ቤታችን ወይም ወደ አካውንታችን የሚያስገባን ቁልፍ ማለት ነው። ይህ ቁልፍ ጠንካራ ካልሆነ ሌቦች ወይም ሃከሮች በቀላሉ ሰብረው ሊገቡና ጉዳት ሊያደርሱብን ይችላሉ። ብዙዎች የይለፍ ቃላቸው ደካማ በመሆኑ ምክንያት ለአላስፈላጊ የዲጂታል ደህንነት ችግር ይጋለጣሉ። ደካማ የይለፍ ቃል ስንልም ለምሳሌ ተከታታይ ቁጥሮች፣ ስልክ ቁጥሮች፣ የራስ ወይም የቤተሰብ አባል ስም እና ሌሎች ለመገመት ቀላል የሆኑ መረጃዎችን ያካትታሉ። ታዲያ ጠንካራ የይለፍ ቃል እንዴት እንፍጠር? ጠንካራ የይለፍ ቃል ለመፍጠር እነዚህን 4 ህጎች ይከተሉ። የመጀመሪያው ርዝማኔ። የይለፍ ቃልዎ ቢያንስ ከ12 እስከ 16 ቁምፊዎች ወይም ካራክተርስ መርዘም አለበት። ረጅም በሆነ ቁጥር ለመገመት አዳጋች ይሆናል። ሁለተኛው ድብልቅ የምንለው ነው። ትልልቅ ፊደላትን ማለትም ካፒታል ሌተርስ እና ትንንሽ ፊደላትን ማለትም ስሞል ሌተርስ፣ ቁጥሮችንና ልዩ ልዩ ምልክቶችን ማቀላቀል አለበው። ሶስተኛው የግል መረጃዎችን አለመጠቀም ነው። ስምዎን፣ የልደት ቀንዎን፣ የስልክ ቁጥርዎን፣ የፍቅረኛውን ስም ወይም ሌላ እንዲህ በቅርቡ ሊገመቱ የሚችሉ ነገሮችን በፍጹም የይለፍ ቃል አያድርጉ። ሃከሮች መጀመሪያ የሚገምቱት እነዚህን ነው። አራተኛው ለእያንዳንዱ አካውንት የተለያየ የይለፍ ቃል መጠቀም አስፈላጊ ነው። ለፌስቡክ፣ ለኢሜይል፣ ለቲክቶክ፣ ለባንክ አካውንት እንዲሁም ለተለያዩ ፕላትፎርሞች የተለያዩ አካውንቶችን በተለያዩ የይለፍ ቃል ይጠቀሙ። ይህም አንዱ ከተሰረቀ ቢያንስ ሌላው እንዳይነካበው ይረዳዎታል። ብዙውን ጊዜ ሰዎች ደካማ የይለፍ ቃል የሚጠቀሙት እንዳይረሱት በመስጋት ነው። ታዲያ ረጅም ውስብስብና ጠንካራ ፓስወርድን ሳንረሳው እንዴት መጠቀም እንችላለን? አንድ ምሳሌ እንመልከት። የልደት ቀን፣ የእናት ስም ወይም ተከታታይ ቁጥር በመጠቀም ፈንታ ስለሚወዱት መጽሐፍ ወይም ስለሚወዱት ፊልም አሊያም ስለሚወዱት ሙዚቃ ያስቡ። ለምሳሌ አስቴር አወቀን የምንወድ ብንሆንና እስኪ ልነሳና ለያዘው መንገዴን የሚለውን ዘፈኗን ብንወደው ፓስወርዳችንን እንዲህ አድርገን ልንጠቀም እንችላለን። በዚህ ውስጥ ርዝማኔ፣ የቃላቶች ቁጥርና ምልክቶች መደባለቅ አይገመቴና ጠንካራ አድርጎታል። የመረጡት የይለፍ ቃል ጠንካራ ወይም ደካማ መሆኑን እንዴት ማወቅ ይችላሉ? ለዚህ የሚረዱ ነፃ የድረገጽ መሳሪያዎች አሉ። ለምሳሌ በቤተ ጉራማይሌ የዲጂታል ደህንነት ገጽ ላይ ካስቀመጥናቸው መሳሪያዎች ሁለቱን እንመልከት። የመጀመሪያው security.org ፓስወርድ ቼከር የተሰኘው መሳሪያ ነው። ይህ ድረገጽ የፓስወርዳችንን ጥንካሬ የሚነግረን ሲሆን ጥንካሬውንም በሶስት የተለያዩ ቀለማት ያሳየናል። ብርቱካናማ ከሆነ የይለፍ ቃልዎ ደካማ በመሆኑ በፍጥነት ይለውጡት። ሰማያዊ ከሆነ ደግሞ መካከለኛ በመሆኑ ማሻሻያ ይሻል። ነገር ግን አረንጓዴ ካሳየን የይለፍ ቃላችን ጠንካራ ነው ማለት ነው። በተጨማሪም ይህ ገጽ ሃከሮች ያንን የይለፍ ቃል ለመስበር ስንት ዓመት ወይም ስንት ሰከንድ እንደሚፈጅባቸው በትክክል ይነግረናል። በነገራችን ላይ ትክክለኛውን የይለፍ ቃሉን እዚያ ላይ ከማስገባት ይልቅ ተመሳሳይ ቅርጽ ያለው ሌላ ቃል ሞክረው ማረጋገጥ ይችላሉ። ሁለተኛው መሳሪያ ደግሞ have I been pwned የተሰኘው ነው። ይህም መሳሪያ በመጠቀም በመጀመሪያ የኢሜል አድራሻችን በተለያዩ ሃከሮች እጅ ባሉና በተጠለፉ ኢሜሎች መካከል መገኘት ወይም አለመገኘቱን የሚያሳየን ሲሆን ሁለተኛው ደግሞ ፓስወርዳችን በዳታ ብሪች ማለትም ያለ ፈቃድ የብዙዎች ኢሜሎች እና ዳታዎች እጃቸው ላይ የሚገኙ ተቋማትና ሃከሮች ጋር ይገኝ እንደሆነ የሚያሳየን መሳሪያ ነው። በመሆኑም ፓስወርዳችን በሌሎች ተቋማት እጅ ይገኝ አይገኝ
በዚህ መሳሪያ መጠቀም ማረጋገጥ እንችላለን። በቀጣይ ቪዲዮ ስለ ባለ ሁለት ደረጃ ማረጋገጫ ወይም ቱ ፋክተር ኦተንቲኬሽን ምንነትና አጠቃቀም ይዘን እንቀርባለን። ቤተ ጉራማይሌ